ኢየሱስ ክርስቶስ በምድር ላይ መለኮትነቱን ገልጧል አልገለጠም? ገልጧል ማለት ተጠቅሟል በሚለው ነው የምታምነው አንተ? አልተጠቀመም። ይህን ሰው ታውቁታላችሁ። ከቀናት በፊት ቃለ ሕይወት ቤተክርስቲያን ያወጣችውን መግለጫ አብዝቶ ሲነቅፍና በቤተክርስቲያኒቱም ላይ የማይሆኑ ቃላትን ሲናገር የነበረ ሰው። ኃጢአት ማሰየር ይችላል ወይ ሰው ላልሽም መልሱ አዎ ነው። ይህ ሰው የሚያስተምረውን ነገረ ክርስቶስ ስንመለከተው ከነዛ አስቀድሜ ካልኳችሁ ጥንታዊ ኑፋቂዎች መካከል የሚመደብ ሆኖ እናገኘዋለን። ኦንቶሎጂካል ኬኖሲስ ተብሎ ይጠራል። ወይም ደግሞ ኢየሱስ ክርስቶስ በምድር እያለ አምላክነቱን ትቶ ነበር፣ በመለኮትነቱ ምንም ነገር አላደረገም፣ ሰብአዊ ማንነት ብቻ ይዞ ነው የተመላለሰው የሚል አደገኛ ኑፋቄ ነው ማለት ነው። ደም ከመፍሰሱ በፊት ለምን በዛ ስልጣን ተጠቀመ? ክርስቶስ ነው ብሎ አምኗል። ክርስቶስ በመስቀል ላይ ነው ያለው። ስለዚህ የክርስቶስ መስዋዕትነት ለሰውየው ይሰራል። ስለዚህ አምላክነቱን አልተጠቀመም። አሁንም በዛ ቦታ ላይ ሰው ስለሆነ ብቻ ነው እሱ ነው ያደረገው። ከእንደነዚህ አይነት የሚናገሩትን ከማይረዱ የሚናገሩትን ከማያውቁ ድቅድቅ ጨለማ ውስጥ ያለ ትምህርትን ከሚያስተምሩ ሰዎች መራቅ ብልህነት ነው ብዬ አስባለሁ። አንድ ሰው ኢየሱስ ክርስቶስ በምድር ላይ ሲመላለስ አምላክነቱን አልተጠቀመም፣ በአምላክነቱም አልተመላለሰም ብሎ የሚያስተምር ከሆነ ከተፈጠሩ ብዙ ሺህ ዓመት የሞላቸውን ኑፋቂዎች እያስተማረ እንጂ ትክክለኛውን ትምህርት እያስተማረ አይደለም። በመሆኑም እንደነዚህ አይነት ሰዎችን ስንመለከት አብዝተን ልንሸሻቸው ይገባል። እስቲ ይህንን ቪዲዮ እንመልከትና እንመለስ። ክርስቶስ በምድር ላይ መለኮታዊ ማንነቱን አሁን መጠንቀቅ አለበሽ። መለኮታዊ ማንነቱን አልተጠቀመም። የተመላለሰው በሰው ማንነት በመንፈስ ቅዱስ ቅባትና ኃይል ነው። ይህን ሰው ታውቁታላችሁ። ከቀናት በፊት ቃለ ሕይወት ቤተክርስቲያን ያወጣችውን መግለጫ አብዝቶ ሲነቅፍና በቤተክርስቲያኒቱም ላይ የማይሆኑ ቃላትን ሲናገር የነበረ ሰው ነው። ታዲያ ይህ ሰው የሚያስተምረውን ነገረ ክርስቶስ ስንመለከተው ከነዛ አስቀድሜ ካልኳችሁ ጥንታዊ ኑፋቂዎች መካከል የሚመደብ ሆኖ እናገኘዋለን። ኦንቶሎጂካል ኬኖሲስ ተብሎ ይጠራል። ወይም ደግሞ ኢየሱስ ክርስቶስ በምድር እያለ አምላክነቱን ትቶ ነበረ፣ በመለኮትነቱ ምንም ነገር አላደረገም፣ ሰብአዊ ማንነት ብቻ ይዞ ነው የተመላለሰው የሚል አደገኛ ኑፋቄ ነው ማለት ነው። በመሆኑም እንደነዚህ አይነት ኑፋቂዎች ያለባቸው ችግርና የሚያመጡት ደግሞ ጣጣ ምንድነው የሚለውን ነገር በዚህ ቪዲዮ ጥቂት እንመለከታለን። እንደዚሁም ደግሞ ጥቂት ምላሽም እንሰጥበታለን። እንግዲህ ጌታችን ኢየሱስ ክርስቶስ ከመጽሐፍ ቅዱስ ጀምረን በቤተክርስቲያን ታሪክ ውስጥ ብንመለከት መለኮትነቱን ትቶ ወደ ምድር እንደመጣ የተመላለሰውን በመለኮትነቱ እንዳልሆነ የሚያሳይ ምንም አይነት ማስረጃ ልናገኝ አንችልም። ነገር ግን እንደነዚህ አይነት ነገሮችን ሲያስተምሩ የነበሩ ኑፋቂዎች ግን ከጥንት ጀምሮ ነበሩ። ለምሳሌ በሁለተኛ ክፍለ ዘመን የሴሬንቲየስን ኑፋቄ መመልከት እንችላለን። ሄሬኒዮስ በእንተ መናፍቃን በተሰኘው ወይም ደግሞ አጌንስት ሄሬሲስ በተሰኘው ስራው ላይ የሴሬንቲየስን ትምህርት አስቀምጦታል። ሴሬንቲየስ ያምን የነበረው ኢየሱስ ክርስቶስ ከማርያምና ከዮሴፍ የተወለደ እንደሆነ፣ እንደዚሁም ደግሞ በጥምቀቱ ጊዜ ክርስቶስ በኢየሱስ ላይ እንደወረደበት፣ ወደ መስቀል ሲሄድ ደግሞ ክርስቶስ ከሱ ወጥቶ እንደሄደ የሚያስተምር ሰው ነበር። ከሱ በመቀጠል ኖስቲካውያን ይቀጥላሉ። እንደዚሁም በአራተኛው ክፍለ ዘመን ደግሞ የአሪዮስን ኑፋቄ እናገኛለን። አሪዮስ ኢየሱስ ክርስቶስ ከአብ የተለየ ባህሪ ወይም ደግሞ ሄትሮኡሲዮስ ነው ብሎ ያስተማረ ሰው ሲሆን ከአብ የሚያንስ ባህሪ ያለው ብሎ በማስተማሩ ተወግዞ እናገኘዋለን፣ በኒቂያው ጉባኤ ማለት ነው። እንደዚሁም በጳውሎስ ዘሳሙሳጤና በጓደኞቹ ደግሞ ያስተዋወቁት አንድ ደግሞ ሌላ ትምህርት እናገኛለን። እሱ ደግሞ ዳይናሚክ ሞናርኪያኒዝም ተብሎ ይጠራል። ስለዚህ ዳይናሚክ ሞናርኪያኒዝም ደግሞ የሚያስተምረው ኢየሱስ ክርስቶስ በምድር ላይ ያለ በእግዚአብሔር ተቀብቶ ልጅ ተባለ እንጂ አስቀድሞ የባህሪ ልጅ አልነበረም ብሎ የሚያስተምር ትምህርት ነው። ስለዚህ ስለ ኑፋቂዎቹ ስለ ቀድሞ ኑፋቂዎች ይህንን ያህል ካልን በዚህ ዘመን የሚቀነቀኑት ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ አምላክነቱን አልተጠቀመም ነበረ ብለው የሚያስተምሩት ኑፋቂዎች ምንድናቸው ወደሚለው እንግባ። ቅድም እንዳልኳችሁ የነዚህ ጥንታዊ ኑፋቂዎች ቅልቅል የሆነ ትምህርት ነው ይህ የኦንቶሎጂካል ኬኖሲስ ትምህርት ማለት ነው። በመሆኑም አሁን ሲናገር እንደሰማችሁት የዘላለም የተባለው ግለሰብ ሲያወራ እንደሰማችሁት ኢየሱስ ክርስቶስ በምድር ላይ ሲመላለስ አምላክነቱን አልተጠቀምም በእነዚህ መምህራን መሰረት ማለት ነው። ታዲያ ይህ በጣም ብዙ ሲሪየስ የሆኑ ችግሮችን ያመጣል። የመጀመሪያው ከመጽሐፍ ቅዱስ የሚቆርጠን ጉዳይ ነው። ሁለተኛው ደግሞ ከቤተ ክርስቲያን ታሪክ ሙሉ በሙሉ የሚያስወግደን ጉዳይ ነው። ስለዚህ ፍጹም የሆነ ኑፋቄና የጨለማ ትምህርት ነው ለማለት እንገደዳለን። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 5 ላይ በቁጥር 18 እንደምናገኘው እግዚአብሔርን አባቴ ብሎ በመጥራት ራሱን ከእግዚአብሔር እኩል አድርጓል። ሐዋርያው ዮሐንስ ይህን ከመናገሩ በፊት የሚናገራቸውን ነገሮች ብንመለከታቸው አስቀድሞ አንድ ሰው እንደተፈወሰና
በዛ በተፈወሰው ሰው ምክንያት ደግሞ በሰንበት ከመፈወሱ የተነሳ አይሁዳውያን ሊገሉት እንደወደዱ ይነግረናል። ታዲያ አይሁዳውያን ሊገሉት የወደዱት ኢየሱስ ክርስቶስ የመለሰላቸው ምላሽ ሐዋርያው ዮሐንስ ሲነግረን አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ መለሰላቸው ይለናል። ታዲያ ቁጥር 18 ላይ ስንመጣ ጌታችን ኢየሱስ ክርስቶስ እግዚአብሔር አባቴ ነው ብሎ አለ ዮሐንስ ራሱን ከእግዚአብሔር ጋር እኩል ስላደረገ ሊገድሉት ይወዱ ነበር አለ። ሰንበትን ስለሻረ ብቻ አይደለም ማለት። ስለዚህ በዮሐንስ አይን ጌታ ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲል ወይም ደግሞ ኢየሱስን ዮሐንስ ራሱ የእግዚአብሔር ልጅ ብሎ ሲጠራው እንደዚሁ አምላክ ነው እያለው ነው። ከአባቱ እኩል መሆኑን እየተናገረ ነው ማለት ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ እንደ አምላክ ነው የተናገረው። እንዲሁም ደግሞ ከአባቱ እኩል እንደሆነ ጭምር ሲናገር እንመለከተዋለን። ይህ ብቻ አይደለም፣ እንደ አምላክም አክት ያደረገባቸው የሄደባቸው የሰራቸው ነገሮችም እንዳሉ ደግሞ እንመለከታለን። ለምሳሌ ጌታችን ኢየሱስ ክርስቶስ በማርቆስ ምዕራፍ 2 ላይ ኃጢአትን ይቅር ብሏል። እዚህ ስፍራ ላይ የምታዩት ጋዜጠኛም ቤተልሔም ታፈሰ ይህንኑ ለዚህ ሰው ስትነግረው እንመለከታለን። የተሳሳተ ምላሽም ሲሰጣት እናያለን። ታዲያ በዛ ክፍል ላይ ኃጢአት ተሰረየችልህ የሚለው ያ ነገር የአምላክ ንግግር መሆኑን የሚያውቁ ሰዎች ናቸው እነዚህ ሰዎች ማለት ነው። አድማጮቹ ኃጢአት ተሰረየችልህ የሚለውን ንግግሩን ሲመለከቱ ከአምላክ በስተቀር ኃጢአትን ሊያስተሰርይ ማን ይችላል የሚል ንግግር ሲያስቀምጡ እንመለከታቸዋለን። ጌታችን ኢየሱስ ክርስቶስ ለእነዚህ ሰዎች የመለሰላቸው በምድር ላይ ለሰው ልጅ ኃጢአትን ያስተሰርይ ስልጣን እንዳለው እንድታውቁ በማለት እንጂ እኔ አምላክ አይደለሁም እንዲሁ ስልጣን ተሰጥቶኝ ነው ብሎ አይደለም። ከዚህ የተነሳ ጌታችን ኢየሱስ ክርስቶስ በብሉይ ኪዳን ያህዌ እንዳደረገው ኃጢአትን ይቅር እንደሚለው ልክ እንደዛው በአዲስ ኪዳን ደግሞ ኃጢአትን ይቅር የሚል አምላክ ሆኖ ተገልጧል ማለት ነው። ስለዚህ ኢየሱስ ክርስቶስ በምድር ላይ ሳለ እንደ አምላክ ተናግሯል፣ እንደ አምላክ አክት አድርጓል፣ እንደ አምላክ ሰርቷል። እሱ ብቻ ደግሞ አይደለም፣ ሐዋርያቱም የሚገልጹትና የሚናገሩት ኢየሱስ ክርስቶስን አምላክ እንደሆነ እንደዛው ነው ማለት ነው። ለምሳሌ ፊልጵስዩስ ምዕራፍ 2 በብዛት ሲጠቀስ እንመለከታለሁ። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም የሚለው ሐሳብ ተወስዶ እንደው ራሱን ባዶ ስላደረገ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ አምላክ አልነበረም የሚሉ ክህደቶችን እንመለከታለን። ነገር ግን ይህን ክፍል በሌላ ጊዜ በሰፊው የምንመለከተው ሆኖ ሳለ ለዚህ ቪዲዮ በሚመጥን መልኩ ግን በአንድ መንገድ ላስቀምጠው። ሐዋርያው ጳውሎስ በዚህ ክፍል ላይ እየተናገረ ያለውን ነገር ስንመለከት እርሱ በእግዚአብሔር መልክ ሲኖር ሳለ ብሎ ሲናገር እንመለከተዋለን። ታዲያ በእግዚአብሔር መልክ መኖር ወይም ደግሞ ይሄ ኤን ሞርፌቴው ሃይፓርኮን የሚለው የግሪኩ ቃል ምን ማለት ነው የሚለውን ስንመለከት ኢየሱስ ክርስቶስ በምድርም ሲመላለስ አምላክነቱን እንዳልተው የሚያሳየው ነው እናገኘዋለን። ምክንያቱም የዚህ ክፍል የግሪኩ ቴክስት እንደሚያሳየን ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበትም ጊዜ አምላክ መሆኑን የሚገልጥ ቀጣይነት ያለው ግራመር እንደሆነ እናያለንና ፓርቲሲፕል ስለሆነ ማለት ነው። በመሆኑም ጌታችን ኢየሱስ ክርስቶስ ራሱን ባዶ አድርጎ በምድር ላይ በተመላለሰበት ጊዜ እንኳን በመለኮት መልክ የሚኖር ነው የሚለውን ንግግር ከጳውሎስ ውስጥ እንወስዳለን ማለት ነው። ስለዚህ ሐዋርያው ጳውሎስ ብንጠይቀው በምድር ላይ ኢየሱስ ሲመላለስ አምላክ አልነበረም ወይ ብንለው ኖ በምድር ላይ ሲመላለስ ኢየሱስ ክርስቶስ የአምላክነት ባህሪ ያለው ሆኖ ነው የተመላለሰ ይለናል። ራሱን ባዶ ስለማድረጉ ራሱን ባዶ አድርጓል እኮ ብለናል ብንለው ደግሞ አዎ ከአምላክ ጋር እኩል መሆን የሚያስገኛቸውን እነዛን ጥቅሞች ያንን ክብር ትቶ ወደ ምድር መጥቷል። ደግሞ በምድር ላይ በሚወሰን የሰው ባህሪ ደግሞ ተመላልሷል። ከዚህ የተነሳ ኢየሱስ ክርስቶስን ራሱን ባዶ አደረገ ብለን እናገርለታለን። አስቀድሞ እንዳልነው ግን ይህ ኤን ሞርፌቴው ሃይፓርኮን የሚለው ቃል ፓርቲሲፕል እንደመሆኑ ጌታችን ኢየሱስ ክርስቶስ እንደዛ ራሱን ባዶ አድርጎ እንኳን አምላክነቱን እንዳልተወ መለኮትነቱ ቀጣይነት የነበረውና ምንም መቆራረጥ ያልነበረበት እንደሆነ የሚያሳይ ሆኖ እናገኘዋለን ማለት ነው። በዚህ ምክንያት ይህ በዚህ ቪዲዮ ላይ የተመለከታችሁት ሰው የተናገረው ንግግር ከነ ሐዋርያው ጳውሎስ ከነ ሐዋርያው ዮሐንስ ከነ ማርቆስ ንግግር ጋር ፈጽሞ የማይገናኝ ሐሰተኛ ትምህርት ነው ለማለት እንገደዳለን። ታዲያ ግን ይህ ብቻ አይደለም። ይህ ሰው ሲናገር አስተውላችሁ ሰምታችሁት ከሆነ ሌላ የጨመራት ነገር አለች። እሱን እንመልከትና የክርስቶስን የሁለት ባህሪ ትምህርት ደግሞ እንዴት እንደሚመታ እንመልከት። የተመላለሰው በሰው ማንነት እሺ እንደሰማችሁት ጌታችን ኢየሱስ ክርስቶስ ሲመላለስ የተመላለሰው አለ ወገናችን በሰው ማንነት ነው አለ። ማንነት የምንለው ይሄ እኔነት ወይም ደግሞ የሰው አካልን ወይም ደግሞ ፐርሰንን የሚያሳይ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ የሰው ባህሪ ይዞ ተመላለሰ እንጂ የሰው አካል ወይም ደግሞ ፐርሰን ይዞ ተመላለሰ አንልም። ምክንያቱም ይሄ ከኬልቄዶናዊ የሁለት ባህሪ ዴፊኒሽን ጋር ፈጽሞ የተፋታና የማይገናኝ ጉዳይ ከመሆኑ የተነሳ ማለት ነው። ስለዚህ ይህ ወገናችን የሚያስተምረው ትምህርት የኢየሱስ ክርስቶስን አምላክነት ብቻ ሳይሆን የኢየሱስ ክርስቶስን የሁለት ባህሪ ትምህርትም ጭምር የሚመታ ሆኖ እናገኘዋለን።
ኢየሱስ ክርስቶስ በመለኮታዊ ማንነት ካልተመላለሰ ጌታ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ መሆን አይችልም። ነገር ግን ሁለት አካል ሁለት ባህሪ ነው የሚሆነው። ከባህሪያቱ አንዱ የመለኮት ባህሪው ደግሞ በሚቆራረጥ መልኩ የሚይዘው የሱ ኢሴንሻል ያልሆነ አስፈላጊ ያልሆነ ባህሪው ሆኖ ነው የሚያበቃው ማለት ነው። ስለዚህ ይህ ደግሞ ኬልቄዶናዊውን ትምህርት የሚመታ ንስጥሮሳዊ ኑፋቄ ዘር ያለበትም ጭምር ሆኖ እናገኘዋለን። ከእንደነዚህ አይነት የሚናገሩትን ከማይረዱ የሚናገሩትን ከማያውቁ ድቅድቅ ጨለማ ውስጥ ያለ ትምህርትን ከሚያስተምሩ ሰዎች መራቅ ብልህነት ነው ብዬ አስባለሁ። ውድ ፕሮቴስታንት ወገኖች ምስባኮቻችሁን ከእንደነዚህ አይነት መናፍቃን እንድትጠብቁ እናሳስባችኋለን። ጌታ ጸጋና ሰላም ከሁላችን ጋር